ያቺ ሲሮፊንቃዊት ሴት ትዝላችኋለች? ኢየሱስን የተከተለች ማቴዎስ ስሟን አልጻፈልን። ሰው አይሁዳዊ ስለሆነ አዛብ አይጠፋም። አክራሪ ነው። 3 ሀገር ጽፎ ምን አለ አንድ ሀገር ቀንሶ ስሟን ቢጽፍ ግሪካዊት ናት፣ ሲሮፊንቃዊት ናት፣ ሲዶናዊት ናት አለ። አንዱን ቀንሶ እከሌናት ቢለን እኮ ለልጆቻችን እናውጣው ነበር ስሙ። ይሄን የመሰለች የእምነት ሴት ያቺ ሴት እያልን እኮ ልንሞት ነው 2000 ዓመት ይኸው። ትዝ ይላችኋል? እግሩ ስር መጣች፣ ወደቀችልህ። ያው እሷ እንደኛ አይደለች። አሁን እኛ ስንጸልይ በጣም ነው የምናምረው፣ አንበላሽም። እንዲህ ብለን ነው የምንጸልይ። አሕዛብስ ግሪኮቹ ምናምን ጣዖታቸው ስር እየተንደባለሉ ነው የሚጸልዩት። አቧራ ሴቱ ደግሞ ፀጉራቸው ክብራቸው አይደል ዝብረቅረቅ ነው የምትል። ልክ እንደዛ ነው እግሩ ስር የሆነችው። መጽሐፍ እንደዚህ አይደለም የሚለው ትቷት ሄደ የሚል ቃል አለ። እግሩ ስር እንደዛ ስትል ተሻገራት ብሎ ትሏት ሄደ። ዝም አላት ይላል። አሁን እስቲ እንትኑን አምጣልኝ ሲል ሰው ዝም ብትለው ሁለተኛ ሲነግር የድምፁ ቶኑ ይቀየራል። አምጦ አይደል እንደምልህ ይላል። በጣም ዝም ካልከው ክርስቲያን ስለሆነ ምንም አይልህ። ሌላ ሰው ቢሆን ዝም ስላልከው ብቻ ይጣልሃል። አሁን እናንተ ባትስቁ አሜን ባትሉ ምንም ባትሉኝ አሁን እዚሁን ወደ ጌታ ሄዱ በምን አውቃለሁ ነው አይደል? አሁን እንትን አይደለም። መልስ ሲኖር ነው አይደል? ህይወትም ዝም አለ። ትቷት ሲሄድ እየተከተለች ትጮህ ነበር። ስትጮህ ጴጥሮስ ረበሸችው። መንፈስ ቅዱስ ስላልተሞላ ሰው አይታገዝ እና መምህር አለ በጠበጠችው ግሩፑን። እሱስ ስራውን ጥሏል ሊወጣው ረበሸችን ሲለው መምህር ሲለው እሱ ወዲያው አቤት አለ። እሷን እኮ ዝም ብሏታል። እሷ እምነቷ ታላቅ ነው። እሱ የሰናፍጭ ቅንጣት የምታክል እምነት የለውም። ዝም ቢለው ባክ ነው የሚያደርገው። ቶሎ ቶሎ ሲመልስልህ ባይ ይቅር በሉኝ።